መሲ እንግዲህ ዛሬ የስንት ዓመት እንባዋን አብሳበታለች ማለት ነው። እንግዲህ ሄለን ስታሰቃያት ህይወቷን ሁሉ ምስቅልቅል አድርጋባት እንግዲህ ዛሬ ተበቅላታለች ማለት ነው። ኤልሹ እንግዲህ ሳሎን እናቷ ወድቃ ስታያት ኑኑ አጋጣሚ ከውጭ ስትመጣ ይታት ነበር እና አንቺ ነሽ እናቴ እንደዚህ ያደረግሻት ብላ እንግዲህ በመዳ እንግዲህ ኑኑን አፍና እንግዲህ ራሷን ደስተት አድርጋታለች። ሊዛይን እንግዲህ በጣም ተቀይማባት ቤቲ እንግዲች ቴዲን እኔው ብለው ሄደው እዛ ሂዳ እንግዲህ ከቴዲ ጋር በዚህ ቅቤ በሆነ ምላሱ እንግዲህ ሲያቀልጣት እዛ ሄዳ መልሳ ያን ሁሉ የበደላትን ነገር መሲን ያደረጋትን ነገር ሁሉ ነግራት ሲያበቃ ያን ሁሉ ሰምታ በአንድ ጆሮዋ እንግዲህ አፍስሳ ጭራሽ ከሊዛይንን ከቴዲ ጋር እንግዲህ አብራውና ሊዛይንን እንግዲህ ያው አስከፍታት ሊዚም በጣም ተናዳባት እንግዲህ ወደ ቤት ነበር የመጣችው እና እሷም እዛው ነበር የቀረው ጭራሽ ወደ ነበረው ፍቅራቸው እንዲመለሱ እየነገረችው ከዛ እንግዲህ ያው ተደውሎበት ጥሏት ነበር የሄደው እና እንግዲህ ተመልሳ ወደ ቤት ነበር የሄደችው። ከዛ ይቅርታ ብትላትም በጭራሽ ይቅርታ ልታደርግላት ፈቃደኛ አልሆነችም ማለት ነው። ሊዛይን በጭራሽ አይንሽም ማየት አልፈልግም፣ እንዳንቺ አይነት ገና አልበሰልሽም፣ አንቺ ገና ህፃን ነሽ፣ አንቺ ራስሽን ያላከብርሽ ማንን ልታከብሪያችም? ቅድሚያ መጀመሪያ ራስሽን አክብሪ። ያን ሁሉ ይሄንን ጭንቅላት የሌለው ሰውዬ እሱ ሰው አይደለም። ስለዚህ እዛ ሄደሽ አዋርደሽኛል፣ አይንሽን ማየት አልፈልግም፣ ሂጂ፣ ቤተሰብ አለሽ አይደል? ትጀመር ምን ትሰሪያለሽ? ብላ እንግዲህ ያው በሩን ዘግታባታለች። ከዛ እንግዲህ ሰው አግኝታ ሞታ ኤልሹን ሄዳ እንግዲህ ኤልሹ ቤት ሄዳ አስታርቂን እባክሽ፣ እኔ ከሊዛ መጣላት አልፈልግም፣ ጥፋተኛዋ እኔ ነኝ፣ አጥፍቻ አስቀይሜያታለሁ ስትላት እንግዲህ ይህኔ ለምን አጋጣሚውን አልጠቀምባቸውም እነዚህ ልጆች ለምን ጓደኝነታቸውን አለያያቸውም ብላ እንግዲህ ይቺ ልጅ ቆይ ምን ሆና ነው? እንዴት አንቺ ትለማመጫታለሽ? አትለማመጫት፣ ይህን ያክል አትለምንያት፣ የራሷ ጉዳይ እንዴ እኔ ያለሁልሽ አይደል እንደዚህ ቤት የምትስከመጣሽ ድረስ እኔም ጓደኛ ልሆንሽ እችላለሁ ብላ እንግዲህ አጋጣሚውን ተጠቀምባቸው ሁለቱን ለማለያየት ሞክራለች ማለት ነው። እንግዲህ ሄለን እንግዲህ ያው ከውጭ ከቴዲ ጋር መታ ሳሎን እንግዲህ መሲ ቁጭ ብላ ስታገኛት እናንተ ሰዎች አሁንም አልወጣችሁም እንዴ? ውጡ አላልኳችሁም ነውስ? እኔ ጓዛችሁን ሰብስቤ ላምጣላችሁ። አሁን ሂጂና ላይ እናትሽን ጥሪያትና ጓዛችሁን ጠቅልሉና ወይኔ ደግሞ አውጥቼ ጥልላችኋለሁ ሻንጣችሁን። ስለዚህ እናትሽን ሂጂ ጥሪ ብላ እንግዲህ እየተመናቀረችባት እንግዲህ ስታመናጭባት መሲ እንግዲህ ጀግናዋ ዛሬ ለአንዴና ለመጨረሻ ወይ መሞት ወይ መዳን ነው ብላ እንግዲህ ሄለንን ጭራ ለው ቦታ አጋጣሚውን ስትጠብቅላት ነበር። ህይወቷን ሁሉ ምስቅልቅል አድርጋባት እንግዲህ ስታስፈራራት በዚህ በደንብ ስትመናቀርባት እንግዲህ መሲ ጀግናዋ እንግዲህ እረፊ ብዬሻለሁ እያለቻት እንግዲህ ቁጭ ብላ ልታናግራትን ፈቃደኛ አልሆነች። ጭራሽ ሄዳ ልትነካ ስትል በዚህ በቆሸሽ እና በደም በጨቀየ እጅሽ እንዲትነከኝ አልፈቅድልሽም፣ አርፈሽ ተቀመጭ ወይዘሮ ሄለን ብላ እንግዲህ በጣም ተናዳ ብድግ ስትልባት ሄለን እንግዲህ በጣም ነበር የደነገጠችው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። እንግዲህ መኩ ምንም አልሆነም ማለት ነው። ዛሬ እንግዲህ እንግዳ ድራማን ይዤላችሁ መጥቻለሁኝ። እንግዳ ድራማ ሲቀጥል እንግዲህ በባለፈው ክፍል እንዳያችሁት ያው በመሲ እርግዝና የተነሳ ሆስፒታል መሄድ አለብን ብሎ እንግዲህ ስለ ልጁ ማወቅ አለበት ብሎ እንግዲህ ወደ ቴዲ ሲሄድ እንግዲህ ቴዲ ጋር ሊዛይን እና ቤቲ ሄደው ነበርና ከዛ እንግዲህ የሆነ ሰው ያው እንደ ውጭ ላይ ሰዎች እሱ ጋርዶች እንግዲህ ሰው የሚገባና የሚወጣውን ቴዲ የሚከታተለውን ያው እንዲነግሩት አዞ ነበርና ከዛ መኮ ሲሄድ ሲያዩት እየመጡ ነው ወደ ቤት ሲሉት እንግዲህ ጥሎ ቤቲን ጥሏት ነበር የሄደውና ከዛ መኮም እንግዲህ ተናዶ እባክህ ወንድሜ ትጣላለህ፣ አንድ ነገር ሊያደርግህ ይችላል፣ በቀደሙን ሊበቀልህ ይችላል እያለ እንግዲህ መሲ ተጨንቃ በጣም ነበር። ከዛ እንዳትከተይ ብዬሻለሁ ብሎ እንግዲህ በጣም ተቆጥቶ ነበር ጥሏት ሄደውና እሷም እንግዲህ ተጨንቃ ውሎዋንም
በጣም ነበር የተጨነቀችው። ከዛ በኋላ ስልኩንም ዘግቶ እንግዲህ የለም ነበር፣ አይሰራም ነበር ስልኩም ራሱ። በቃ ቴዲ ጋር ተጋለው ነው እያለች እንግዲህ ተጨንቃ ወደ ቤት እንግዲህ ከዲዛይን ጋር ተመልሰው ከዛ ቤቲ ስትመጣ እንግዲህ ወንድሜ የት ነው ስትላት፣ እኔ አንቺን ወንድም አይቻለሁ እንጂ ምንድነው የምታወሪው? አንቺ ልጅ እያለች እባክሽ ወደ ቴዲ ጋር አልነበርሽ? ቴዲ ጋር ከወንድሜ ሄዶ ነበር እያለ አይ ቴዲ ሸኝቶ ነው የተመለሰው እንጂ መኩ ወደ ቴዲ አልሄድም ብላት እንግዲህ አይንዬም እንግዲህ አይንሽን ማየት አልፈልግም፣ እውነት ከሱ ነው ያረገሽው ብላ እንግዲህ ጭራሽ አታፍሪም እያለች እንግዲህ አመናጭቃ መስዬን እንግዲህ ሂጂና አሁን ወንድምሽ ጋር መነጋገር ስለምፈልግ ወንድምሽን ብቻ ጥሪልኝ ብላ እንግዲህ አይንዬ በጣም ተቆጥታ መሲን አመናጭቃታለች ማለት ነው። እንግዲህ መስዬም ወደታች ሰው ወርደው ብትጠብቀውም ወንድሟ አልመጣም ነበረ። መኩ እንግዲህ ያው ሲጠበቅ ስልኩንም ዘጋግቶ አይሰራም ነበር። ከዛ እንግዲህ መስዬ ሳሎን ላይ ቁጭ ብላ እንግዲህ እየተጨነቀች ወንድሜም ሆኖ ይሆን አሁን ለእናቴ ምንድን ነው የምነግራት? አልመጣም ልበላት ወይስ ምን ልበላት? እያለች እንግዲህ ስትጨነቅ ስትጠበብ ብቻዋን ሄለን እንግዲህ ቴዲ ጋር ሄዳ ነበርና ስለ በቀደም ባልከው ነገር መነጋገር አለብን እያለች እንግዲህ እየመጡ ነው ሰዎች ወደ አንተ ቤት እየመጡ ነው ብለው ሲደወልለት እንግዲህ ሄለንን እየገተተ ነበር የወጣው ከቤት እና ተመልሳ እንግዲህ ወደ ቤቷ ስትመጣ መሲን ስታገኛት እንግዲህ እንዴት እንደሰራትና ቆይ እናንተ ሰዎች ከቤት ያትወጡም እንዴ? ውጡ ብያችሁ ነበር እኮ አልሰማችሁኝም? አሁን ሂጂና እቃችሁን ሰብስቡና ውጡልኝ ከቤት እኮ አልኩሽ፣ አሰሙም እንዴ? እያለች እንግዲህ በጣም መሲን እያመነጫጨቀቻት እንግዲህ ተገቢ ያልሆነውን እንግዲህ ሁሉንም እየተናገረ ጭራሽ ሄዳ ሂጂ ብዬሻለሁ እኮ እያናገርኩሽ እኮ ነው አሰሚም እንዴ ብላ እንግዲህ መሲን ልትነካስት በዚህ በቆሸሸና በደም በጨቃየ እጅሽ እንዳትነግሪኝ ወይ እንዳትነኪኝ ወይዘሮ ሄለን አንቺ አይመለከትሽም ብላ እንግዲህ ስታፈጥባት ሄለን አረ ጥጋብ ብላ እንግዲህ ልትማታ ነበረ። ልቀቂ ብዬሻለሁ ብላ እንግዲህ ልታጠናግራ ስትል እንግዲህ ሄለን ደንግጣ ነበር ያለችው። እንዴት ነው የጠገብሽው? እባክሽ ከዛ ቤት የተጠግመሽ እንዴት ነው የጠገባችሁት? እንዴት ነው የጠገብሽው? ምን አለብሽ እኔ ቤት ተቀምጣችሁ እያለች እንግዲህ በጣም መከራዋን ስታሳያት በጣም እንጂ ህይወቴ ሁሉ ታዝ በላይ ምን ልሆንልሽ? ህይወቴ ምስቅልቅል አደረግሽብኝ። ደህና ከምኖርበት እኔ ቤት እኔ ብለሽ አንጥተሽ ህይወቴን ሁሉ እስኪ ጠይቂ፣ ምንድነው የሆንሽው ብለሽ ህይወትሽ ለምን ተመሰቃቀለ ብለሽ ጠይቂ ብላ እንግዲህ ፍጥጥ ስትልባት አልጠየቅሽ ዛሬ ተዚች ነቅነቅ አትይም ብላ እንግዲህ ሄለንን ልኳን አስገብታ እንግዲህ እሺ ምን ሆነሽ ነው መሰረት፣ ምን ሆነሽ ነው ህይወትሽ የተመሰቃቀለው ብላ እንግዲህ በስርዓት እንድትጠይቃት አድርጋ ቁጭ ብላ መስዬ እንግዲህ ያው እየተናደደችን ቢሆን እየሳቀች ነበርና ከዛ በኋላ እንግዲህ እኔ አልጨረስኩም ወደ የት መንቀሳቀስ አትችይም ብላ እንግዲህ ሄለን እንግዲህ ዞር በይ እባክሽ ውጭ ብዬሻለሁ ብላ እንግዲህ ጥላት ልትሄድ የትም አትሄጃትም ዛሬ ብላ እንግዲህ ዛሬ እንግዲህ አንድ ትልቅ ውለታ ለቤተሰቦች ልውልላቸው ነው ብላ እንግዲህ አንድ ነገር ጫፌን እንዳነኪኝ እያለቻት እንግዲህ ሄለን ፈርታ እንግዲህ በጣም እየተንቀጠቀጠ ነበር። እንደዛ ስትዝትባት እንዳልነበረች እጎዳሻለሁ፣ እገልሻለሁ መሲ ቤተሰቦችሽ በእጅ እንደሆኑ አትርሺ እያለች እንግዲህ እያስፈራራቻት ቤተሰቦችሽን እጎዳብሻለሁ እያለቻት ነበር። ከዛ እንግዲህ ዛሬ አንቺን ገድዬ ራሴን ባጠፋ ይሻለኛል፣ ለቤተሰቦች አንድ ውለታ ልውልላቸው ነው ዛሬ ብላ እንግዲህ ምንድን ነው የምትውላቸው እያለ ሄለን ስትንቀጠቀጥ እንግዲህ ቀስ ብላ እንግዲህ እያፈጠጠኝ መሲ በጣም ነበር የምታስፈራው። ከዛ እንግዲህ ወደ ጠረጴዛው እንግዲህ ገፍትራ ስጥላት ራሷን መቷት። ጠረጴዛው እንግዲህ ሄለን ወድቃ ደም በደም ሆናለች ማለት ነው። ከዛ እንግዲህ መስዬ የበፊት እንግዲህ ልጇን ሳትቀር እንግዲህ እሷንም እዛው ሶፋ ላይ ነበር ገፍትራ እንግዲህ ያው የመርሳት ችግር እስኪመጣባት ድረስ ያደረሷት እና እዛው ቦታ ላይ ደግሞ ሄለን እንግዲህ በትራስ አፍና ያው ልትገላት የሞከረችበት ቦታ ነበር እንግዲህ ያ ቦታ እና ያን ሁሉ መጥፎ ጊዜ እያስታወሰች መሲ እየሳቀችም እንባዋ እየረገፈ በሁለት በሶስት መንታ እንግዲህ እንደዚህ ነበር ያደረግሽኝ፣ ይህንን ቀን በደስታ ስጠብቀው ነበር፣ ይህን ቀን ነበር ስመኘው የነበረው፣ እዚች ቦታ ላይ ነበር አፍነሽ ልገልኝ የነበረው ብላ እንግዲህ ሄለንን እንግዲህ እንደዛ የስንት ዓመትን በቀሏን ነበር እንግዲህ ዛሬ ብቻዋን አገኝታት እንግዲህ ወደዛ ገፍትራ
በጣም ነው ደስ ያላት። እንግዲህ ያው ብትናደድም ከአሁን በኋላ እንግዲህ ሄለን ያው ምንም ማስታወስ አትችልም። ምክንያቱም ብዙ ደም ፈሷታል። ወደ ሆስፒታል እንግዲህ ወስደዋታል። ከዛ እንግዲህ መስዬ አሁን ተጠያቂ እንዳልሆን ብላ እንግዲህ ወደ ክፍሏ ነበር የሄደችው። እየሳቀኝ ስትሄድ እንግዲህ በዛን ሰዓት በነገራችን ላይ በዛ ፓርት ላይ በጣም ነው የሳቅኩት። እናንተም ስቃችኋል እንግዲህ ቤተሰቦች። መሲ ሄለን ተወደቀች በኋላ ያለው ፓርት መሲ ላይ እንግዲህ አይንዬ ጋ እንኳ ራሱ ክፍል እንደገባች ብቻዋን ትስቅና አይንዬ አንቺ ልጅ አበርሽ እንዲ ቆይ ምን ሆነሻል ብላ እና በጣም ነበር እዛ ፓርት ላይ እንዴት እንደሳቆኝ እምባዬ እስኪወርድ ድረስ ነበር የሳቁት። በአንድ ጎን ሄለን ያደረገችባትን ነገር እያለቀሰች አሳዝናኛለች። ደግሞ በዚህ በኩል እንደዛ ብቻዋን ስትስቅ የንዴት ለቅሶ ማለት ነው ውስጧ እያረረ የሳቀችው በጣም ነበር። እዛ ፓርት ላይ ደጋግሜ ያየሁት ማለት ነው። እና በጣም ስቄ ነበር። እና እንግዲህ አይንዬም ሰው ቤት መሆንሽን እረስተሽ ጭራሽ ብለሽም አረገሽ። እውነት ግን ከሱ ነው ያረገሽው? አባትዮ ያውቃል አያውቅም ብላ እንግዲህ አይ እሱ አያውቅም አታስቢ፣ ልጄን እንደማንም ብዬ አሳድገዋለሁ። ደግሞ ያለበት ሁኔታ ጥሩ ሁኔታ ነው ብላ እንግዲህ ለአይንዬ ራሱ መመልሰው መልስ በጣም ነበር መሲ ተናደደችው እና ግራ ተጋብታ እንግዲህ መልሷ ሁሉ ግራ የተጋባው ነበረ። አንቺ ላይ ቆይ ምን አይነት ችግር ይዘሽብኝ መጣሽ? ሆን ምንድን ነው ቆይ ይዘሽ የመጣሽው? እያለች እንግዲህ አይንዬም እየተናንትን እያለ ነበር። አታስቢ እናቴ፣ ምንም ነገር ችግር ይዤብሽ አልመጣሁም። አታስቢ፣ ምንም ነገር አልመጣሁም። እንዲያውም እንደ ዛሬ ደስ ብሎኝ አያውቅም፣ እንደ ዛሬ ተደስቼ አላውቅም እያለቻት እንግዲህ ቆይ ምን ሆነሻል አንቺ ልጅ አብደሻል እንዴ? ብቻሽን ማውራት እኮ ነው የቀረሽ እያለች አይንዬም ስትላት እንግዲህ አይ እናቴ ምንም አልሆንኩም አታስቢ፣ ብቻ ዛሬ ደስተኛ ነኝ እያለ እንግዲህ ብቻዋን ስትስቅባት እንግዲህ አይኔ ወንድምሽን ሂጂና ጥሪው፣ አሁን ከሱ ጋር ነው መነጋገር የምፈልገው ስትላት አይ የትም አልሄድም ተዝ ክፍል እኔ አልወጣም ብላ እንግዲህ ስትስቅ መሲ አይንዬ ግራ ተጋብታ እንግዲህ ጥላን ነበር የወጣችው። ከዛ እንግዲህ ኑኑ ከል እያለች ስትመጣ እንግዲህ ሄለን ሳሎን ወድቃ እየደማች እና ያው የለችም ሄለን ማለት ነው። ከዛ በኋላ እንግዲህ እትዬ ሄለን ንቂ እያለች እንግዲህ እዛ ስትዟዟር ኤልሹ እንግዲህ መታ ስታያት እናቴን አንቺ ነሽ እንደዚህ ያደረግሻት ብላ እንግዲህ እዛ ሶፋ ላይ አስተኝታ ከዛ እንግዲህ በትራስ አፍናት ነበረ። እኔ አይደለሁም እባክሽ እንደዚህ ሆና ነው ያገኘኋት ብትላትም ብታደርጋትም ኤልሹ ያው ምክንያቱም ኤልሹ ያስብላታል። እዚያ ቦታ የተያየ ያለችውም ኑኑ ብቻ ስለሆነች ያው ያስብላታል እሷ ራሱ። ሊዛይን እንግዲህ በቤቲ በጣም ተቀይማባታለች። በጣም ነው ያስጠላቻቸው። ምክንያቱም እሷ ቴዲን ለምን እንደደበደቡት እንኳን ለመኮስ ምንም ስለማታቅ እና ቤሉን ለምን እንደዛ እንዳረጉት ስለማታቅ እንሄድ ተጎድቷል እንየው ስትላት እንግዲህ አጅሪት አጋጣሚውን ትጠቀምና ያው እሷ እኔ የማስታውሰው መጥፎ ሳይሆን በፍቅር ያሳለፍናቸውን ጊዜያቶች ብቻ ነው ማሳልፈው ብላ እንግዲህ ቴዲ ጋር ስትሄድ እንግዲህ ወደዛው ወደ ፍቅሯ ያገረሽባትና ሊዛይንን እንግዲህ ከቴዲ ጋር ሁና ታናድድና ሊዛይን ተናዳ ወደ ቤት ተመልሳ እሷ ደግሞ እዛው ፍቅሯ ጋር ተቀምጣ ከዛ ሊዛይን እንግዲህ እንዳንቺ አይነት ጓደኛ የለኝም አይንሽም ማየት አልፈልግም ብላ ያው ወደ ቤት ነበር የመጣችም። እሷም ተከትላ ደግሞ ስትመጣ ምን ልትሰሪ መጣሽ? እዚህ ቤት አለሽ ቤተሰብ አለሽ አይደል? ቀጥ ብለሽ ሂጂ ብላ እንግዲህ ተቆጥታባት ነበረ። ከዛ እንግዲህ ወደ ክፍሏ ሄዳ ይቅርታ ልትጠይቃትን ብትል አንቺ ልጅ ግን አታፍሪም? አንቺ ህፃንሽ ግን አላደግሽም። ለራስሽ ክብር የሌለሽ ለሰው ክብር የለሽም። አንቺን ብዬ ተከትዬ ብሄድ እንደዛ አድርገሽ ታዋርጀኛለሽ ብላ እንግዲህ በጣም ነበር የተናደደችባት። አሁን ዘወር በይልኝ፣ ቤተሰብ ነው አለሽ፣ ምን ትሰሪያለሽ? ሰው ቤት ቀጥ ብለሽ ሂጂ፣ ቤትሽ እዛው ቤተሰቦችሽ ጋር ሂጂ ብላ እንግዲህ ቆፍጠን ብላ እንግዲህ ስትመልስላት ቤቲ በጣም ነበረ የተናደደችው እና በሷ ቤት ሰው አግኝታ ሞታ እንግዲህ ወደ ኤልሹ ክፍል ሂዳ ኤልሹን እንግዲህ መግባት እችላለሁ እባክሽ ከጓደኛዬ ጋር አስታርቂኝ፣ ጓደኛዬን አስቀይሜያታለሁ እና ከሊዛ ጋር አስታርቂኝ ስትላት እሷም እንግዲህ ቤሉን ይፈልግሻል ብላ ወደዛ ስታመጣት እንግዲህ ይቅርታ ስለዋሸሽ ግን እሷ ጋር ላስታርቅሽ ነው ምናምን ስትላት ያው ጥላት ነበር የሄደችው። እንግዲህ
ኤልሹ ደግሞ እንግዲህ ተንኮል ስለሆን ስራዋ አጋጣሚውን ልጠቀምና ላለያያቸው ብላ ታስብና እንግዲህ ቆይ አንቺ ለምንድነው እንደዚህ የምትለማመጫት እንዴ? እሷ ብቻ ናት እንዴ እዚህ ቤት እስከኖረች ድረስ? እኔም እኮ ጓደኛ ሊሆንሽ ይችላለሁ። በዛ ላይ እዚህ ቤት እስካለች ድረስ እሷ ምን ያለማምጥሻል? ብላ እንግዲህ ጓደኛሞቹን ልታለያያቸው አጋጣሚ ያገኝታለች ማለት ነው። እና እንግዲህ እዛ ሳሎን ላይ ሄለንም ወድቃ እንግዲህ እየደማች እንደገና ደግሞ ኑኑም እዛው ሶፋ ላይ ተዘርራ ቤሉን ነበር የደረሰው። ቤሉን ሲመጣ እንግዲህ ያው ኑኑን ነበር ያየው። ሁለቱም ወድቀው ሲያያቸው ግራ ተጋብቶ ሊዛዬንን ነበር የተጣራው። ሊዛ መታ እንግዲህ ስታያት ሄለን እየደማኝ ነበር። ከዛ ወደ ሆስፒታል ወሰዷቸው። በቀጣይ ፓርት እስከምንገዳኝ